ሰላም ሰላም ውድ ተመልካቾቼ ዛሬ ሩዝ ጉርድ እንሰራለን። ዶሮአችን አጥበናል። ሽንኩርታችን፣ ቲማቲም እና ኩዝበራና ሚጥሚጣ፣ ድንች አለ፣ ቅመማ ቅመም፣ ነጭ ሽንኩርት ፈፍቄ አስቀምጫለሁ። ከዛ ድስታችን እናግለናል ማለት ነው። ወደ ሽንኩርታችን እንሄዳለን። እዚህ ጋር ሽንኩርት አለ በረዣዥሙ ነው የከተፍኩት። ድስቱን በደንብ አግሌዋለሁ። እዛ እንደዚህ ጨምረዋለሁ ማለት ነው። ተጨመርኩት በኋላ በደንብ ነካካዋለሁ። ሩዜን በጎን ጥጃለሁ። ሩዛችን በጣም መብሰል የለበትም፣ መካከለኛ ነው መሆን ያለበት። ሩዛችን እንደዚህ ታደረግን በኋላ ሽንኩርታችን በደንብ ቡኒ ከለር መሆን አለበት። ይሄው አሁን እንደዛ ነው። ትንሽ ይቀረዋል። ሩዛችን እንግዲህ ይበቃዋል። በቂው ነው ሩዛችን። የሽንኩርታችንን በስሏል ማለት ነው። አሁን ቲማቲምና ኩዝበራውና ሚጥሚጣውን እንከታለን። እናቁላላለን። እንደዚህ በስሏል። ከዛውን ድንቻችንን እንከታለን። ድንች ትንሽ ረዘም አድርጌ ነው ያደረኩት ቶሎ እንዲበስል ማለት ነው። ከዛ ስጋ ቅመማ ቅመማችን ያዘጋጀነው አለ፣ እሱን እንጨምራለን። ከዛ ነጭ ሽንኩርታችን አለ፣ ነጭ ሽንኩርታችን እንጨምራለን። በደንብ እንትን በኋላ ዶሮአችንን እንጨምራለን ማለት ነው። ዶሮአችንን አጣጥበን አስቀምጠናል። በከል በሎሚ በጨው አድርገን ያጠብነው እዛ እንጨምራለን ማለት ነው። እዛ በደንብ ሚክስ እናደርገውና ክድን አድርገነው ለ15 ደቂቃ ያህል በደንብ ይበስላል። 15 ደቂቃ ለ20 ደቂቃ ያህል ማለት ነው። ከዛ ዩጎርድ እናደርጋለን። ዩጎርድ 3 ማንኪያ ይሆናል እርጎ ማለት ነው። 3 ማንኪያ። ከዛ እሱን እንደምግድ እናድርገነው ለ15 ደቂቃ እንተዋለን። ይሄው በስሏል። ደስ ተባሰልነው በኋላ ሩዛችንን እንዘጋለን። ብዙ አልበሰለም ብያቸዋለሁ፣ መካከለኛ ነው የሆነው። ብዙ ብስልት አለ ደግሞ ጥሩ እንትን አይልም። አዝጋ ተላይ ስለምንጨምረው ሩዙ እንዳይቦካብን ማለት ነው። በጣም ብስልት አለ ደግሞ ጥሩ እንትን አይመጣውም ማለት ፍልፍል ነገር አይልም። እንደዚህ ታደረግነው በኋላ ከለር ያው ሁሉም ሰው ላይፍ የሚፈልግም ሊኖር ይችላል፣ የሚፈልግም ይኖራልና አለማድረግም ትችላላችሁ እዚህ ላይ ማለት ነው። እኔ እንደዚህ ተጠቅሜያለሁ። ከዛ ለ30 ደቂቃ ክድን አድርገን እናስቀምጠዋለን። ጨረስን። ወደ ማቅረብ ዝግጅት ደረሰን ማለት ነው። እና እንደወደዳችሁ ተስፋ አድርጋለሁ ውድ ተመልካቾቼ። ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ማድረጋችሁን፣ አስተያየት ስጡኝ፣ ኮሜንት አድርጉልኝ። አዲስ ጀማሪ ነኝ እና በቀጣይ ቪዲዮ እስከምንገናኝ ድረስ መልካም እላለሁ። በጣም ነው የምወዳችሁ።